ገንቢ ወይም የፕሮቲን ምግቦች። ፕሮቲን ለአካል ግንባታ ያስፈልጋል። ፕሮቲን ከሌለ የሰውነት እድገት አይኖርም። ከግንባታው በተጨማሪም ለብዙ አይነት ለሕይወት አስፈላጊ ለሆኑ የአካል ክንዋኔዎች ወሳኝነት አለው። ለሰውነት ኃይል ሰጭም ነው። ፕሮቲን በሰውነት ውስጥ በጡንቻ፣ በአጥንት፣ በቆዳ፣ በፀጉርና በሁሉም የሰውነት ክፍሎች ወይም ኅብረ ሕዋሳት ውስጥ ይገኛል። ብዙ የሰውነት ኬሚካላዊ እንቅስቃሴዎች እና በደሞ ውስጥ ኦክሲጅን የሚይዘውን ሄሞግሎቢንን የሚያመነጩ ኢንዛይሞችን ያቀፈ ነው። ቢያንስ 10,000 የተለያዩ ፕሮቲኖች ሰውነትዎን ለመገንባት እና እንደዚያው እንዲቆይ ያደርጋሉ። ፕሮቲን ከአትክልትና ከእንስሳት ውጤቶች ማግኘት ይቻላል። ለምሳሌ ዓሳ፣ ሥጋ፣ እንቁላል፣ የወተት ውጤቶች እንደ ምስርና አተር የመሳሰሉ ጥራጥሬ ምግቦች ውስጥ ይገኛል። ለሰውነት በቀን በቀን የሚያስፈልገው ፕሮቲን ፍጆታ መጠን በዕድሜና በጾታ ይለያያል። አዋቂዎች ለእያንዳንዱ ኪሎግራም የሰውነት ክብደት ቢያንስ 0.8 ግራም ፕሮቲን እንዲወስዱ ይመከራሉ። ለምሳሌ 70 ኪሎ የሚመዝን ሰው በየቀኑ 56 ግራም ፕሮቲን ማግኘት አለበት ማለት ነው። የሆነ ሆኖ ያረገዙና የሚያጠቡ ከፍተኛ የሆነ የአካል እንቅስቃሴ የሚያደርጉ ጡንቻዎችን ግዙፍ ለማድረግ የሚፈልጉ የፕሮቲን ፍጆታ ከላይ ከተጠቀሰው በላይ ነው። ፕሮቲን ለማግኘት ምግቦችን ስንመገብ ከፕሮቲኑ ሌላ የተለያዩ ቅባቶች፣ ፋይበር፣ ሶዲየም እና ሌሎችም አብረን እንደምንበላ ማወቅ አለብን። በጤና ላይ ለውጥ ሊያመጣ የሚችለው ይህ የፕሮቲን ጥቅል ነው። ለምሳሌ አንድ ቁርጥ ጥሬ ሆነ ጥብስ ሥጋ ብንበላ የምናገኘው ፕሮቲን ከፍተኛ ቢሆን አብሮት ከፍተኛ ቅባትና ሶዲየም ሊኖረው ስለሚችል ይህ ለጤና ችግር ሊሆን ይችላል። በሌላ በኩል አንድ ኩባያ የበሰለ ምስር 18 ግራም ፕሮቲን እና 15 ግራም ፋይበር የያዘ ሲሆን ምንም ስብ ወይም ሶዲየም ስለሌለው ለጤና ጥሩ ይሆናል።